ሰላም ሰላም ሻሎም ሻሎም እያላችሁ በሰላም ነው ወይ? እውነታችሁን ነው። ሰላም የእግዚአብሔር ቅዱሳን ሰላምና ጸጋ ይብዛላችሁ ብላችሁ አገልጋዮችን የሚታርዱ አራጆች በሰላም ነው? ሰላም ናችሁ? ሰላም ማለት ምን ማለት ነው? ለእናንተ ሰላም ማለት ምን ማለት ነው? እናንተ እኮ የተሰጣችሁ ሰላም የሌለ ቦታ ሰላምን የምታመጡ ናችሁ። ወንጌል እሱን ነው የነገረን። ለአጥፊው እናንተ ምላሹን ጥፋት አይደለም የምትሰጡት፣ መልካምነታችሁን ነው፣ ደግነታችሁን ነው፣ ከወደቁበት ቦታ ማንሳት ነው እንጂ ሰላም ሰላም ሻሎም ሻሎም ብለን ደም እንድንጠጣ ወንጌል አልፈቀደልንም። ግን ሰላም መስበክ ከፈለጋችሁ ወይ ደግሞ ሰላም እንዲሰበክ ከፈለጋችሁ እናንተ እስቲ መጀመሪያ ከራሳችሁ ጋር ታረቁ። ሰላም ናችሁ? ጤናችሁ እንዴት ነው? ስለዚህ ኢየሱስ ሰላም ነው ልትነግሩን የፈለጋችሁ ኢየሱስን ከሆነ እንደዚህ አይነት ኢየሱስ ብርጭቆ ሰብሮ የሚወጋ ኢየሱስ የለም። ረፉ፣ እጃችሁን አሳርፉ። ይሄ እጅ ለዝማሬ ነው የተፈጠረ። ይሄ አፍ እኔ ሰውን ስም ለመጥራት አይደለም የተፈጠረው፣ ኢየሱስን ነው። ስብከታችን ወደ ጎልጎታ እናምጣ። ቀራንዮ ላይ የተደረገውን እናስታውስ። የመንፈስ ቅዱስ ሙላት እንሞላ። ምድርቷን በወንጌል እንድረስ።